የት ይገኛል? ይህ ነቢይ እንዴት ከ2000 ዓመታት በላይ ሞትን ሳይቀምስ እስከ ዛሬ ሊቆይ ቻለ? ዒሳ ዓለይሂ ሰላም ወደ ምድር ሲወርድ ከማንና በምን ሁኔታ ነው የሚወርደው? ነቢይ ዒሳ ዓለይሂ ሰላም ወደ ምድር ከወረደ በኋላ ምን ያደርጋል? ያእጁጅና ማእጁጅ ከታገሩበት ሲፈቱ የመርየም ልጅና ምእመናን የት ይሸሸጋሉ? በመጨረሻስ ዒሳ ዓለይሂ ሰላም እውን ሞትን ይቀምሳል? ከ2000 ዓመታት በፊት ዒሳ ዓለይሂ ሰላም የምድር ቆይታውን አጠናቆ ይህችን ምድር ለቆ ወደ ሰማይ የሚያርግበት ጊዜ ሲቃረብ 12ቱን ሐዋርያት ቤቱ ሰብስቧቸው ከእናንተ ውስጥ በእኔ ነቢይነት ካመነ በኋላ 12 ጊዜ የሚክድ አለ። እስቲ ማናችሁ ነው ዛሬ በእኔ ቦታ ተመስሎ በእኔ ቦታ በመሞት በጀነት ደረጃዬ እኩል የሚሆን ብሎ ጠየቃቸው። ሁሉም ዝም ብለው አንድ ወጣት ግን እኔ ብሎ ቆመ። ዒሳም ዓለይሂ ሰላም ቁጭ በል አለው። ልጁም ቁጭ አለ። አሁንም ዒሳ ዓለይሂ ሰላም የመጀመሪያውን ጥያቄ ዳግም አቀረበላቸው። ሁሉም ሐዋርያት ዝም ሲሉ ወጣቱ ዳግም ተነስቶ እኔ አለ። ዒሳም ዓለይሂ ሰላም ቁጭ በል አለው። በዚህ ሁኔታ 3 ካስቀመጠው በኋላ በዒሳ ዓለይሂ ሰላም ምስል ተመስሎ ለመሞት ይህ ልጅ ታጨ። ከዚያም አላህ የዒሳን ምስል በዚያ ወጣት ልጅ ያደረገበትና ዒሳን ዓለይሂ ሰላም በተወለደ በ33 ዓመቱ ወደ ሰማይ ሰቀለው። ዒሳ ዓለይሂ ሰላም ወደ ሰማይ አርጎ ረዥም ዘመናትን በሰማያት ዓለም ካሳለፈ በኋላ የአላህ መሻት ይሆንና ዕለተ ቅያማ ሲቃረብ ዒሳ ዓለይሂ ሰላም ትቷት የሄዳትን ምድር ዳግም ይጎበኛታል። በእስልምና አስተምህሮ መሠረትም የዒሳ ዓለይሂ ሰላም ከሰማያት አወራረዱና የምድር ቆይታው ይህንን ይመስላል። ምድር ፍጻሜዋን ልታስተናግድ የቅያማ ምልክቶች በተደጋጋሚ ሲያናውጧት ቆይታ የደጃልን ትርምስ በማስተናገድ ላይ ሳለች ነበር ዒሳ ዓለይሂ ሰላም ከሰማያት የሚወርደው። ወቅቱ የሰው ልጆችም ሆኑ ምድር በታሪካቸው አይተውት የማያውቁትን እጅግ ጨካኝ ፈተና እያስተናገዱ የነበረበት ወቅትም ነበር። ደጃል ምድርን በቁጥጥሩ አውሎ ነዋሪዎቿንም ባሪያ አድርጎ ምድር ላይ በመንገስ አያሌ ብክለትን እየፈጸመ በነበረበት ወቅት ምድርን ሊታደጋትና መልካም የአላህ ባሮችንም ከገጠማቸው የደጃል ፈተና ነፃ ሊያወጣቸው በአላህ ፈቃድ ዒሳ ዓለይሂ ሰላም ከሰማያት ወደ ምድር ጉዞን ይጀምራል። ዒሳ ዓለይሂ ሰላም በአላህ ትእዛዝ መሠረት ይህንን ምድር የሚያስጨንቃትን ደጃልን ለመግደል ከደማስቆ በስተ ምስራቅ በሚገኘው ነጩ ጉልላት ዘንድ 2 ነጫጭ ልብሶችን ለብሶ 2 እጆቹን በ2 መላእክት ክንፍ ላይ አድርጎ በሰላት ሰዓት ይወርዳል። ዒሳ ዓለይሂ ሰላም ራሱን ሲያነቃንቅ ከፀጉሩ የውዱእ ውሃ ይንጠባጠባል። ከራሱ የሚንጠባጠበው የውሃ ጠብታዎችም ልክ ንጹሕ ሉል ይመስላሉ። ምድር ላይ ወርዶ ወደ ቁድስ ከተማ ሲገባም ምድር ላይ ያሉና ከደጃል ፈተና የተረፉ ሙስሊሞች ሰላት ሊሰግዱ ኢቃም ሲሉ ብቅ ይላል። ይህን ጊዜ ሁሉም ያውቁታል። ሰላቱን ሊመራ የነበረው ማህዲም ዒሳን ዓለይሂ ሰላም ሲያይ ወደ ኋላ መለስ ብሎ ዒሳ እንዲያሰግድ ቦታውን ይለቅለታል። ይሁን እንጂ ዒሳ ማሰገድ እምቢ ይልና በመህዲ መሪነት ሰላቱ ይሰገዳል። በዚያ በወቅቱ ሙስሊሞችን ሲመራ የነበረው ማህዲ የመሪነትን ኃላፊነት ለዒሳ ዓለይሂ ሰላም ያስረክበውና ዒሳም ዓለይሂ ሰላም ኃላፊነቱን ተረክቦ ምድር ላይ የሰፈነውን የደጃል ፈተና ለመመከት ደጃልን ፍለጋ ጉዞ ይጀምራል። ያ ምድርን ያለ አንዳች ከልካይና ያለ አንዳች ርኅራሄ ሲበክል የነበረው ደጃል የዒሳን ዓለይሂ ሰላም መምጣት ሲመለከት ወደ ፊለስጢናዊቷ ከተማ ሉድ ይሸሻል። ዒሳም ዓለይሂ ሰላም እየተከታተለ በቀስት ይወጋዋል። በመጨረሻም ዒሳን ዓለይሂ ሰላም ፊት ለፊት ሲመለከት ጨው በውሃ ውስጥ እንደሚቀልጥ ሁላ ደጃልም መቅለጥ ይጀምራል። ይህን ጊዜ አላህ ከሙስሊሞች ላይ ሐዘንንና ጭንቀትን ያስወግድላቸዋል።
ዒሳም ዓለይሂ ሰላም የሙስሊሞችን ደረጃቸውን በጀነት ላይ ይነግራቸዋል። አይኖቻቸውንም በተከበረችው እጁ ያብሳቸዋል። በዚያን ጊዜ ዱንያ ላይ እንደነሱ ደስተኛ ሰው አይኖርም። ዒሳም ዓለይሂ ሰላም በመቀጠል እሱ ላይ ያለ አግባብ መለኮትነትን የጫኑ ህዝቦችን ይታገላል። መስቀልንም እየሰበረ በምድር ላይ የጸያፍነት መገለጫ የሆነውን አሳማም ይገድላል። በዚህም መሰረት ምድር ፍጹም ከየትኛውም አይነት በደልና ግፍ ጽዱ ሁና በፍትሃዊው መሪ እየተመራች ዓመታትን ታስቆጥራለች። በመቀጠልም የቂያማ መዳረሻ ምልክት ከሆኑት ዋነኞቹ የያእጁጅና ማእጁጅ ህዝቦችም መውጫቸው ይደርስና ዒሳ ዓለይሂ ሰላም በምድር ባለበት ወቅት ምድርን ሊያተራምሱ ከዋሻዎቻቸው እየተተረማመሱ ይወጣሉ። አላህም ለዒሳ ዓለይሂ ሰላም እንዲህ ሲል ዋህይ ያወርድለታል። እኔ ከፍጥረታት ውስጥ አንድም ሊመክታቸው የማይችላቸውን ህዝቦች ከምሽጎቻቸው ፈትቼ ለቅቄያቸዋለሁ። እኚህ ፍጥረታት አብረውህ ያሉ ምእመናንን እንዳይቀራመቷቸው ወደ ጡር ተራራ ይዛሃቸው ውጣ። ዒሳም ዓለይሂ ሰላም ይህንን የአላህን ትእዛዝ ተከትሎ ህዝቡን ወደ ጡር ተራራ ይዟቸው ይወጣል። ከዚያም ለብዙ ሺህ ዓመታት ምድር ላይ ታጉረው የከረሙትና ለቁጥራቸው ስሌት የሌለው እኚህ የያእጁጅና ማእጁጅ ፍጥረታት ከከርሰ ምድር ወደ ገጸ ምድር ወጥተው ምድርን አይበክሉ መበከልን ይበክሏታል። እነዚህ ፍጥረታት ወደ ምድር ብቅ ሲሉ የምድርን ጅረቶች፣ ወንዞች፣ ሐይቆች፣ ባህሮችና ውቅያኖሶችን ከመቅጸብት ጠጥተው ያደርቋቸዋል። ፍጥረታቱ የሰውነት ግዝበታቸው የሚበሉት እንዳያጠግባቸው የሚጠጡትም እንዳያረካቸው ስለሚያደርጋቸው የሰው ልጆችን ሲያገኙ እንደ ስንዴ ፍሬ እየለቃቀሙ ይበሏቸዋል። ምድርም በነሱ ብክለት ቅጧን አጥታ ወደ ውድመት ትቃረባለች። ከዚያም በተራራው መሽገው ያሉት የዒሳ ዓለይሂ ሰላም እና ተከታዮቹ በሚያሰሙት የመዋደቅ ዱዓ አላህ እነዚህን የምድር በካይ ፍጥረታትን በትናንሽ ትሎች አማካይነት ይገድላቸውና ምድር ላይ አስክሬኖቻቸውን በየሜዳው ያጋድመዋል። ዒሳ ዓለይሂ ሰላምና ተከታዮቹም የምድር በካዮቹ ድምፃቸው ሲጠፋ ምድር ላይ እየተከናወነ ያለውን ለማጣራት ወደ ተቀረው የምድር ክፍል ብቅ ሲሉ ምድሪቱ በእነዚህ ህልቆ መሳፍርት ፍጥረታት አስክሬኖች ተበክላ እናም ጠረኗም ከርፍቶ ያገኟታል። ከዚያም ዳግም ምድር እንድትነጻና ወደ ቀድሞ ምቹነቷ እንድትቀየር ዒሳ ዓለይሂ ሰላም ወደ ጌታው ይዋደቃል። አላህም የዒሳን ዓለይሂ ሰላም ዱዓ ተቀብሎ ምድርን በጠረናቸው ያከረፏትን የያእጁጅና ማእጁጅ ነገዶች በወፎች አማካይነት እሱ እንጂ ማንም ሊያውቅ ወደማይችለው ስፍራ ያርቃቸዋል። ከዚያም ዒሳ ዓለይሂ ሰላም ለ40 ዓመታት ያህል ምድር ላይ ፍትህን፣ ሰላምን አስፍኖ ካስተዳደረ በኋላ ማንኛውም ሰው የሞት ጽዋን በሚቀምሰው መልኩ ዒሳም ዓለይሂ ሰላም ከሙታኑ ተርታ ይሰለፋል። በአስክሬኑ ላይም በወቅቱ ያሉ ሙስሊሞች ሰግደውበት የእስልምና ህግጋቱ በሚደነግግበት መልኩ ሥርዓተ ቀብሩ ይፈጸማል። አንዳንድ ዘገባዎች እንደሚያመለክቱት ከሆነ የቀብር ፍጻሜው መዲና ከተማ ከረሱል ሰለላሁ ዐለይሂ ወሰለም ቀብር ጎን እንደሚሆንም ያትታሉ። ዒሳ ዓለይሂ ሰላም ሞቶ ጥቂት ዘመናት ከተቆጠሩ በኋላም ምድርና ሰማይ ተደረማምሰው ይህች ዓለም ቆይታዋ ይፈጸማል። የሰው ልጆችም እጆቻቸው በሰሩት ሊመነዱ እጌታቸው ዘንድ ይሰበሰባሉ። ይህን ጊዜ አላህም ነቢያቱን ተልእኮውን ማድረስ አለማድረሳቸውን እየጠየቃቸው በመሃል ዒሳን ዓለይሂ ሰላም እንዲህ ሲል ይጠይቀዋል። የመርየም ልጅ ሆይ ሰዎች አንተንና እናትህን ከኔ ሌላ አማልክት አድርገው እንዲይዙ አዘህ ነበር እንዴ? ዒሳም ዓለይሂ ሰላም ይህን ሲሰማ እጅጉን ይደነግጣል። የእሱ ትእዛዝ ባላመላከተበት ሁኔታ እሱና እናቱ አማልክት ተደርገው በመያዛቸውም ይርበተበታል። እንዲህም ሲል በመተናነስና በመዋደቅ ለጌታው ምላሽ ይሰጣል። ጌታዬ ሆይ አንተ ጥራት የተገባህ ነህ። ለኔ ያልተገባን የሆነ የአማልክትነት ንግግር እንድናገር ዘንድ አይሆንልኝም። እኔ ያን የአማልክትነት ትእዛዝ ተናግሬ የሆነ እንደሆን አንተው ታውቀዋለህ።
እኔ ስላንተ ውስጠ ምስጢር የማላውቅ ስሆን አንተ ግን ስለኔ ውስጠ ምስጢር አዋቂ ነህ። አንተም ሩቅ ምስጢራትን በጥልቅ አዋቂ ነህ። ጌታዬ ሆይ አንተው ባዘዝከኝ መሰረት አላህ ጌታዬ ሲሆን የእናንተም ብቸኛው ጌታችሁ አላህ ነው ከማለት ውጭ በምንም አላዘዝኳቸውም። ይህን ተልእኮ ሳደርስ በመካከላቸው በነበርኩበት ወቅት እነሱ ይፈጽሙት በነበረውም ተከታታይ ተመልካች ነበርኩ። ወደ ሰማያት ከፍ ባደረከኝ ወቅትም አንተ ተቆጣጣሪያቸው ሁነሃል። አንተም በነገራት ሁሉ ላይ ቅርብ አዋቂ ነህ። ጌታዬ ሆይ እኚህ እኔን ካንተ ሌላ አማልክት አድርገው የያዙ ሕዝቦችን ብትቀጣቸው ባሮችህ ናቸው፣ በፍትህም ትቀጣቸዋለህ። ብትምራቸውም አንተ ጥበበኛውና አሸናፊው ጌታ ነህ ይላል። አላህም እንዲህ ይላል፣ ይህ እውነተኞችን እውነታቸው የሚጠቅምበት ቀን ነው። ለነርሱ በስሮቻቸው ወንዞች የሚፈሱባቸው በውስጣቸው ሁልጊዜ ዘውታሪዎች ሲሆኑ የሚኖሩባቸው ገነቶች አሉላቸው። አላህ ከነርሱ ወደደ፣ እነርሱም ከአላህ ወደዱ። ይህ ታላቅ ዕድል ነው። አላህም እውነት ተናገረ። ነቢዩላህ ዒሳ ዓለይሂ ሰላም መልኩ ወደ ንጣት የሚያደላ ቀይ ሲሆን ቁመቱም ወደ ርዝማኔ የሚያደላ መካከለኛ ነው። ጸጉሩ ረዘም ያለና እጅግ ሉጫ ሲሆን ከሉጫነቱ ብዛትም ሲያብረቀርቅ እርጥብ ጸጉር ይመስላል። ዒሳን ዓለይሂ ሰላም በተመለከተ ረሱል ሰለላሁ ዐለይሂ ወሰለም ከነቢያት እንደሱ የሚቀርባቸው ለሱም እንደሳቸው የሚቀርበው እንደሌለና በእናት ቢለያዩም ወንድማሞች እንደሆኑ ይናገራሉ። ዒሳ ዓለይሂ ሰላም ወደ ሰማይ ከማረጉ በፊት በሕይወት ዘመኑ ስለ ቀጣዩ ነቢይ ሙሐመድ ሰለላሁ ዐለይሂ ወሰለም በተደጋጋሚ የሚያበስርና ስለ ሕዝቦቹ በተደጋጋሚ የሚያወሳ ነቢይ ስለነበር አላህ በመጨረሻው ዘመን አምጥቶ ከሙሐመድ ሰለላሁ ዐለይሂ ወሰለም ሕዝቦች ጋር ሊያኗኑረው ቃል እንደገባለት አንዳንድ ምንጮች ይጠቁማሉ። የአላህ ሰላምና እዝነት በነቢያችን ላይ እንዲሁም በመርየም ልጅ ዒሳ ላይም ይስፈን።